የሕይወት እንጀራን ኢየሱስን ካገኘው በኋላ ከዚህ ዓለም ምንም አልፈልግም። ሳሙኤል ሞሪስ ወላጆቹ ያወጡለት የመጠሪያ ስም ካቡ ሲሆን ይህ ወጣት በአይቮሪ ኮስት ገጠራማ ስፍራ የተወለደ ወጣት ነው። አባቱ የጎሳው መሪ የነበረ ሲሆን ሞሪስ ካቡ የመጀመሪያ ልጅ ስለነበር ተተኪ ወራሽ ተደርጎ የሚጠበቅ ነበር። አባቱ ከአጎራባች ጎሳዎች ጋር ተደጋጋሚ ጦርነት ውስጥ ይገባና ሽንፈት ይገጥመው ነበር። በአካባቢያቸው ደንብ በጦርነት የተሸነፈው ጎሳ መሪ የሚከፍለው ካሳ የነበረ ሲሆን ይህን ካሳ እስኪከፍል ድረስ ደግሞ የበኩር ልጁ በመያዣነት ለከፋ ባርነት ስቃይ አልፎ ይሰጣል። አባት ወይም ተሸናፊው የጎሳ አለቃ መክፈል ያለበትን ካሳ እስኪከፍል ድረስ በመያዣነት ተላልፎ የተሰጠው ልጅ በየቀኑ እንዲገረፍ ይደረጋል። አባቱ የካቡን ትንሽነት በመናገር እንዲፈታለት ቢጠይቅም ሰሚ አላገኘም። አባትየው በእህቱ ሊተካው ቢፈልግም ሳሙኤል ግን እህቴ ትንሽ ነች፣ ዱላውን አትችለውም በማለት ራሱን ለከባዱ ስቃይ አሳልፎ ሰጥቷል። አባቱ ዕዳውን መክፈል ባለመቻሉና በፍጥነት መመለስ እንደማይችል የተረዳው የጎሳ መሪ ሞሪስን በየቀኑ እንዲገረፍ ትዕዛዝ በመስጠቱ በየቀኑ ይገረፍ ነበር። ይህንን ሁኔታም ደግሞ የዓይን ምስክሮች በመላክ ለአባቱ እንዲነገረው ይደረጋል። ግርፋቱ ዘግናኝ ስለነበር በከባድ ቁስል ስለተመታ ያልቆሰለ የሰውነቱ ክፍል እየተፈለገ እንዲገረፍ ይደረግ ነበር። አባቱ ልጁ እንዲለቀቅለት ያቀረበው ገንዘብ አጋቹን ስላላረካው በካቡ ላይ አዲስ ትዕዛዝ ወጣ። ትዕዛዙም ካቡ አንገቱ ድረስ ጉድጓድ ውስጥ ተቀብሮ ሰውነቱ በምድር ወገብ አካባቢ ባለ ሙቀት እንዲበላ እንዲሁም የተለያዩ ነፍሳቶች እንደ ጉንዳንና ምስጥ የመሳሰሉት ሥጋውን እንዲበሉት ተወሰነ። በጉድጓድ መቀበሩን የሰማው አባት የተጠየቀውን ገንዘብ በመክፈሉ ልጁ ተለቆለታል። የአባቱ ጎሳ በገባበት ጦርነት በመሸነፉ የፈረደበት ካቡ ዳግመኛ በአሸናፊዎች እየተነዳ ለከፋ ዘግናኝ ለሆነ ሥራ አልፎ ተሰጠ። የአካባቢው ሕዝብ በከባድ ድንጋጤ ውስጥ የወደቀ ሲሆን ጎሳው ያለውን ሀብት ማለትም የዝሆን ጥርስ ሰብስቦ ለካቡ አባት ተሰጥቶት ይዞ ቢቀርብም የአሸናፊው ጎሳ የቀረበውን የዝሆን ጥርስ ተቀብሎ በቂ እንዳልሆነ በመግለጽ ሞሪስን ለመፍታት አሻፈረኝ አለ። ይህ አጋች ከሴራሊዮን ጋር ሲገበያይ አልኮል መጠጥ ይገዛበት ስለነበርና ይህም ስለጣመው ጎሳውን የሚያስጨንቀው ሞሪስ ካቡን በማሰቃየት ነው። በጉድጓድ የሚቀበሩት ታጋቾች ሥጋቸው በጉንዳን ተበልቶ ሲያልቅ አጥንታቸው ለሌላ መቀጣጫ እንዲሆን ሰዎች ሁሉ በሚያዩት ቦታ እንዲሰቀል ይደረጋል። ሞሪስም በዚህ አሰቃቂ የስቅላት ስቃይ ላይ ሆኖ እያለ እንደ መብረቅ የሚመስል ብርሃን መጣ። ከዚያም ተነስና አምልጥ የሚል ድምፅ ሰማ። ከእርሱ ጋር የነበሩት ምርኮኞች ብርሃኑን ቢያዩ ድምፁን ግን አልሰሙም። በዚያን ጊዜ ከየት መጣ ያልተባለ ኃይል በሰውነቱ አለፈ። ታላቅ ፈውስ ሆነለት። ገመዱንም እንደ ቀላል ክር በጣጥሶ በጠላቶቹ ፊት ለፊት እያዩ ጫካውን እየተምዘገዘገ ከዓይናቸው ተሰወረ፣ አመለጠ። ክብር ለጌታ ይሁን። ሳሙኤል ይህ ብርሃን ከየት መጣ? ለዓመታት ሲሰቃይ የነበረው ሰው እንዴት ተፈወሰ? የሚያውቀው ነገር አልነበረም። ደግሞም እግዚአብሔር ስለሚባለው ነገር የሚያውቀው ነገር የለም። ስለ ክርስቶስ አዳኝነት የሚያውቀው ነገር አልነበረም። ሆኖም አንድ ኃይል ግን እንዳስመለጠው ተረድቷል። ደግሞ የሚያመለጠበት ዕለት ዓርብ ስለነበር በሕይወት ዘመኑ የጌታ ነገር ሲገባው በጾምና በጸሎት የነጻነት ቀን በማለት ዕለቱን ሲያከብር ኖሯል። ሞሪስ ሽሽቱን ያደረገው ወደ ጫካ ሲሆን ጠላቶቹ ዱካውን ተከትለው ፍለጋቸውን ተያይዘው ስለነበር በአንድ ትልቅ የተቦረቦረ ዛፍ ውስጥ ተደበቀ። ሆኖም በዚያ ስፍራ ምንም ተስፋ የለም። ደግሞም ጫካው አስፈሪ ከመሆኑ የተነሳ በጫካው ላይ መርዛማ ኮብራ እባቦች ከዛፍ ዛፍ ይወናጨፉ ነበር። እፉኝቶቹም መሬቱን ሞልቶት ይርመሰመሱ ነበር። ሞሪስ በዚህ ስፍራ ታላቅ ፍርሃት ውስጥ ገባ። ሆኖም ያስመለጠው ጌታ በጭንቅ ውስጥ ሆኖ ሳለ ዙሪያውን በብርሃን አጥለቀለቀው። ለቀናት ብርሃን ይመራው ጀመር። በእርግጥ አንዳች ኃይል እየመራው እንዳለ ተገንዝቧል። በዚህ ምሪት ውስጥ እግዚአብሔር ፍራፍሬና ሥራ ስር እንዲመገብ ስላመቻቸለት ወዴት እንደሚሄድ እንኳን ባያውቅም ግን ጉዞውን ቀጥሏል። ጉዞውን በሌሊት እያደረገ ቀን ቀን ደግሞ እየተደበቀ
በርካታ ዘንዶች ያሉበትን ወንዝ ይህ ብርሃን እያሻገረው አንድ ሌሊት ላይ ወደ አንድ እርሻ ደረሰ። እዚህ እርሻ እስኪደርስ ድረስ ሰው የሚባል ፍጡር አጋጥሞት አያውቅም ነበር። ቀስ በቀስ ከእርሻው እየወጣ ሲመጣ ከዚህ በፊት አይቶት የማያውቀው የተዋበ መንደር ደረሰ። እንደዚህ አይነት መንደር አይቶ ስለማያውቅ ለመጠጋት ስለፈራ በርቀት ወደ አየው ኩሩ ጎሳ ተጠጋ። በእርግጥ ይህ ቦታ የላይቤሪያ ዋና ከተማ ሞኖሮቪያ ዳርቻ ነበር። እንደ ቀድሞ አሁን የመጣበት መንደር በጫካ ሕግ የሚተዳደር ሕዝብ አይደለም። ስለዚህ ደህንነቱን የሚጋፋው ሰው አልነበረም። ደግሞ ከጫካ ያመለጠበት ዕለት አርብ እንደነበር ሁሉ ሞኖሮቪያ የደረሰበትም ቀን አርብ ዕለት ነበር። ካቡም በሞኖሮቪያም እንደደረሰ በአንድ የቡና እርሻ ልማት ውስጥ የኩሩ ጎሳ ባሉበት ስፍራ የጉልበት ሠራተኛ ሆኖ ተቀጠረ። እርሻ ልማቱ የራሱ የሆነ ካምፕ ስለነበረው መኖሪያውን እዛ አድርጎ ትንሽ ቀለብ እየተሰፈረለት መኖር ጀመረ። ካቡ በዚያ አብሮት በእርሻ ልማት ውስጥ የሚሠራ ሠራተኛ ተዋውቆ ነበር። እነዚህ ሚስዮናውያን በርካታ የካቡ ጎሳ ተወላጆችን ወንጌል ያስተምሩ ነበር። አንድ ቀን የእርሱ ጓደኛ የሆነው ከእርሱ በፊት ጌታን እንደ ግል አዳኙ አድርጎ የተቀበለ ተንበርክኮ ሲጸልይ ሞሪስ ተመለከተ። ከዚያም ምን እያደረግክ ነው ብሎ ጠየቀው። እርሱም ከአባቴ ጋር እየተነጋገርኩ ነው አለው። ከዚያ ጊዜ ጀምሮ ሲጸልይ እርሱም ከአባቴ ጋር እየተነጋገርኩኝ ነው በማለት ጸሎትን ይገልጸዋል። አንድ ሰንበት ጓደኞቹ ካቡን ወደ ቤተ ክርስቲያን ይዘውት ሄዱ። ከዚያም ወይዘሪት ኖልስ የተባለች አሜሪካዊት ሴት ጳውሎስ ጌታን በደማስቆ መንገድ እንዴት እንደተገናኘው ስትሰብክ ሰማ። በስብከት መሃል ሞሪስም ጮሆ እኔም ይህንን ብርሃን አይቻለሁ፣ ድምፁንም ሰምቻለሁ አለ። ለእርሱ የተገለጠውን ጌታ ማን እንደሆነ ተረዳ። ሳያውቁ ያወቀውን ጌታ ተቀብሎ ራሱን ለመስጠት አላወላዳም። ይህ ሰው በብዙ ስቃይ የተጎዳ በመሆኑ የመንፈስ ቅዱስ ሕክምና ያስፈልገው ነበር። ጌታ ሞሪስን አክሞ ለሥራው ያበቃው ዘንድ በሕይወቱ የጸሎት መንፈስ አፈሰሰለት። የጸሎት ልምምዱ እያደገ መምጣቱ መልካም ቢሆንም በጸሎት ጊዜ የሚያሰማው ድምፅ በሚኖርበት የሚስዮናውያን ካምፕ ስላልተወደደ ወደ ጫካ ሄዶ መጸለይ ጀመረ። አንድ ቀን ግን